ሻለቃ መሰረት ሰመደምስ ይባላል። የ31ኛ ክፍለ ጦር የብርጌድ 2 ሻለቃ 3 አባል ነኝ እና ትግል የገባሁት በ2008 ሰኔ ወር ነው እና ከዛ ወር ጀምሮ ሸራሮ አካባቢ እና ሽሬ መስመር ለ2 አመት ያክል ቆይቻለሁ እና አዳሮ አደነብሪት በሚባል ቦታ ላይ ቆይቻለሁ። ከዛም ደግሞ ወደ ባድሜ ግንባር ወደ ኤርትራ ድንበር ያኔ 2011 ላይ ተቀየረ እና ባድሜ ግንባር ነበርኩኝ። ከዛ ሰሜን እዝ ነበርን። በፊት ማከላዊ ነበርን። ከማከላዊ ወደ እዝ ወደ ሰሜን እዝ ተቀይረናል እና ሰሜን እዝ ላይ ለጥቂት አመቶች ቆይተን ነበር እና ባድሜ ግንባር ብርቀላጻ የሚባል አካባቢ ላይ ነበር። ከዛ ያኔ ነበር የነበርንበት ቦታ ያ ይባላል እና እኔ መጣሁት ከኦሮሚያ ክልል ነው። እሺ ሰሜን እዝ በመሆን ያው እኔ ኦፕሬሽኑ ሲደረግ ምንም እንትን የሚለው ነገር የለም። ማለትም ያኔ ባድሜ ግንባር ላይ ነበር። ባድሜ ግንባር ላይ ኦፕሬሽኑ ይሄ ወሬው ማለት ወታደር በሳንጃ ተወጋ ምናምን የሚባል ወሬ ነበረ። ማለት እኛ ያን ግንባር ላይ ነበርን ጊዜ ምንም የደረሰብን ነገር እንደራሴ አላየው። ማለትም እኛ ከወገንም ርቀን ጠላት ግንባር ላይ ነበርን። ያኔ ኤርትራ ሰላም አልነበርንም። ከኤርትራ ጋር ግንባር ላይ ስለነበርን ወሬ ነበረ። ወታደር በሳንጃ ተወጋ የሚባል ወሬ ነው እንጂ እኛ ምናውቀው ነገር የለም። ስለዚህ እና እኛ እንደራሳችን እንደ ሻለቃ እኛ ግንባር ላይ ስለነበር ምንም የደረሰብን ነገር የለም እና በዛ እኔ እንደራሴ የማቆም ያየሁት ነገር የለም። እንደዚህ በሳንጃ ተወጋ እንደዚህ ምናምን የሚባል ወሬ ነበረ እንጂ እኔ በራሴ እንደራሴ እንደግሌ በአይኔ ያላየሁት ነው። እሺ ሰሜን እዝ በመሆናችን እንደራሴ ሰሜን እዝ በመሆናችን ምንም የደረሰብን ነገር የለም። ማለትም እንደኛ የነበርና አሃዳችን እኔ ያየሁትም ነገር የለም። ወሬ አሉባልታ ነበረ እንጂ እኔ እንደራሳችን በአይኔ ያየነው ነገር የለም። በተጨባጭ የደረሰብን ነገር የለም በእኛ። እኔ ያየሁትም በአይኔ ያው እውነት እስካለች ድረስ እኔ አላየሁም፣ ማቆ ነገርም የለም። ስለዚህ ጉዳይ ግን ወሬ ነው። ማለትም እዚህ ትግራይ ላይ በፊት እኛ የነበርን ሰዎች ምንም በሰላም ሁኔታ ነበር። ይሄ በተፈጠረው ችግር ይሄ ነገር አየነው እንጂ እኛ ምንም የደረሰብን የትግራይ ህዝብ በእርግጥ እስከዛሬ ያደረሰብን ነገር የለም። ምንም የተጎዳነው ነገር የለም። ይሄ እንደራሴ ከዛ ከኤርትራ ተመልሰን ስንመጣ ምንም እንደ አሃዳችን እኛ የተወጋ በሳንጃ ተወጋ እንዲ ተጨፈጨፈ ምናምን በመኪና የተጨፈለቀ መባል ምንም እንደራሴ ነው የሚያወራም የለም። እኛ ሀርጋ የነበሩ ማለትም ከተማ የነበሩት ተይዞ ተማርኮ የነበሩት ወደ አማራ ክልል ተሻገሩ። ከአማራ ተሻግሮ መጥቶ እንደገና መልሶ እንዳቀላቀላቸው ነው የምናውቀው እንጂ ምንም ከኛ ከተማ ልዝናኑ ወጡም ነበሩ ሰላም ነበረ። ወሬ ነው እንጂ ስንጠይቃቸው እነሱ የነበሩት አሃዷ ሙሉ እንደነበረችና ከዛ ከተማ የነበሩትም ደግሞ ወደ ማዶ አሻግሮ ተመልሶ መጥቶ በሰላም ሲታገሉ የነበሩ ናቸው እንጂ በሳንጃ ተወጋ ምናምን የሚባል ወሬ ምንም እንዳልደረሰብን ነው። ከኤርትራም ተመልሰን ስንመጣ እንደገናም ደግሞ ተማርኮ የነበሩ ልጆችም እንደዛ ነው የምናገሩ ምንም እንዳልደረሰባቸው ነው የሰማሁት እንደራሴ። እሺ እኔ አሁን ያኔ ተማርኮ ከኛ የነበሩ እኛ ጓዶች ተማርኮ የነበሩ ልጆች ማለትም ያኔ ተማርኮ ወደ አማራ ክልል ወደ ባህር ዳር ዩኒቨርሲቲ ተሸኝተው እዛ ድረሶ ተመልሰው መጥተው ደግሞ የተሰው ልጆች አሉ። የተሰውትም ደግሞ ማለትም የተሰው አለ የተበተነ ማለት አድራሻቸውን ማናቅ ማለት ነው። እዚህ ግቢ እስከገባን ድረስ አናቃቸው። ማለትም አንዷ አሁን ምክትል አስተራለቃ ምትኬ ትባላለች። ማለትም ታውጆላታል ማረቁ ግን የወሰደች ይመስለኛል። ምትኬ ትባላለች ኦፕሬተር ናት እና ታፈና ነበር። አድራሻውን አናቅም። አሁን እሷ የት እንዳለች ምን እንደሆነች አናቅም። የተሰው ልጆችም አሉ እነ ሄኖክ ኤልያስ ይባላል። እሱም ተማርኮ ነበረ እና ማለትም የተሰዋ ነው በውጊያ ላይ የተሰዋ ነው እና እነዚህ ልጆች ብዙ አሉ ተማርኮ መጥቶ የተሰዋ አሉ እና አሁንም አድራሻቸውን ማናቃቸው ብዙ ልጆች አሉ ማለት ነው። እኔ ጠቅላይ ሚኒስትር ዶክተር አብይ አህመድ ያኔ ጥቅምት 24 ማታ የተደረገውን ድርጊት በጥቅምት 25 ኛ ሚዲያ ማለትም ክበብ የነበረ ምሽግ ላይ ነው ያ ምሽግ ላይ መግለጫ ሰጥ ሰምተናል። ማለትም የትግራይ ክልል የሰሜን እዝ ወታደር እንዳለ በቢላና በሳንጃ በተኛበት እንደተጨፈጨፈና መቀሌ የነበረ ወታደር እንደተገደለና በመኪና ሁሉ እንደተገጨ በተኛበት ብሎ በሚዲያ እኔ ጥቅምት 25 ነው የሰማነው። ማለትም ያኔ ሰምተነው ነበረ ግን እኛ እንደራሳችን በሚዲያ ነው የሰማነው። ማለትም ሚዲያ እስከሆነ ድረስ ስናዳምጥ ይሄ ወሬ ሰምተናል። እኔ እንደራሴ እንደግሌ ደግሞ በእኛ ላይ እኔ በአይኔ ያላየሁት እስከሌለ ድረስ እሱ ያለው ነው እንጂ በአይኔ አላየውም። ግን በእኛ ሻለቃ ላይ በጣም ጥሩ ደረጃ ነበር። ማለትም ትግራይ ክልል እስከነበርን ድረስ እኔ ያለፈው ታሪክ በጣም
እንደዚህ የሚደረግ አልነበረም። የተዋለድን እኛ ውሸት ይሁንነት በአይናችን አላየውም፣ ግን በሚዲያ ተናግሯል ማለት ነው። መንግስት ይሄን ጠቅላይ ሚኒስትር ዶክተር አብይ አህመድ ብሎታል። ይሄን ብሎታል። እኛ ያላየነው ነገር ግን ሲወራ ነው የሰማነው እንጂ በአይናችን አላየንም። እንደራሳችን እንደሻለቃ ወሬ ነው ማለት ነው። ተማርኮ የነበሩት ምንም እንዳሉና እንደውም የዩኒቨርሲቲ ምግብ ሲመገቡ እንደነበረና በክብር እንደተሸኙ ነው። በጣም ደስ የሚል ነገር ነው ነበረ። ማለትም አክሱም ዩኒቨርሲቲ ምናምን እንደነበሩ ነግሮናል። በጣም ጥሩ አቀባበል፣ ፍራሽ ሁሉ ነገር ማቴሪያል ተሟልቶ የተሰጣቸው ነው። ግን እሱ ያለው ደግሞ ተማርኮ እንደዚህ ተደረገ ነው የሰማነው እንጂ ምንም በእኛ ላይ የደረሰ ነገር የለም። ማለትም ትግራይ ህዝብ ጋር የቆየነ ሰዎች እስከነበርን ድረስ ለዛሬው እውነት መዋሸት ጥሩ ስላልሆነ ሚዲያ ላይ በጥቅም